ምንድነው እየሆንኩኝ ያለሁት? ምን አይነት ስራ ነው እየሰራ ያለሁት? ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት? ይሄ ነገር ተገቢ ነው ወይ? ስነ ስርዓት ነው ወይ ማለት ልመጂ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ አምሮ በስህተት ዳግመኛ እንዳትደውይልኝ። በቃ አንቺ እኔ ማየት አልፈልግም። አንቺ ሁሉም ነገር አስረጅኝ። ሲጀመር ይኸውልሽ እኔ ዛሬ ላገኝሽ የመጣሁት ከዚህ በኋላ ድጋሚ ስልክ ላይ እንዳትደውይ ልነግርሽ ነው። እሺ ሲቀጥል ደግሞ አንቺ የፈለግሽው የልብሽን አድርገሽ ዛሬ ላስረዳሽ ነው ምንም ብትይኝ እኔ ቆየን ሰማሽ አልችልም። የልቤ ምንም አያደርኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው ማለት ይኸውልሽ፣ ሁለታችሁንም ነው ዛሬ ይቅርታ ጠይቄ የመጣሁት ገባሽ? እሱንም ያለውን ነገር ከዚህ በፊት ያስረድቼዋለሁ። በምን አይነት ሀሳብ እዛ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ሲሰማው ሀሳብ ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ። ሰምተሽኛል አይደለ? እንዳትደውይልኝ በቃ ሩታ እውነቷን ነው እንዴ። እኔ ቆይ ግርም የሚለኝ ሁሉ ጊዜ በጣም ብዙ ሰውም ነው የሚልሽ በቃ አንቺ የራስሽ የምትይው ህይወት የለሽም እንዴ? በቃ ውጪ እንዴ ክብር ምናምን የለሽም እንዴ? በቃ ውጪ። ሰውም ሁሉ ውጪልኝ ይልሻል። እሷም ከግል ህይወቴ ውጪልኝ ትልሻለች፣ ከትዳሬ ውጪልኝ ትልሻለች። አንቺ ምንድነው ጥብቅ የምትይው የሰው ህይወት ላይ? በቃ ሄርሜላ እግዚአብሔርን ምንም አያንስሽም። ከሰው ጋር መግባባት ትችያለሽ፣ መጫወት ትችያለሽ፣ መስራት ትችያለሽ። በጣም ኤነርጂ ያለሽ ሴት ነሽ። ምንም ነገር ማድረግ ትችያለሽ። በቃ ግን በሁለቱ መሀል አንቺ ካለሽ ግን እነሱ ሰላም እንደማይሆኑ ታውቂያለሽ። ይሄን ነገር አይደል? ሩታም ደስተኛ እንዳልሆነች ታውቂያለሽ። በቃ ከአብርሽ ጋር መሆንሽን ወይም ከባሏ ጋር መሆንሽን እንደማትወደው ታውቂያለሽ አይደል? አንቺ ለምን በቃ አትወጪም ከህይወታቸው? ለምን አትያቸውም እንዴ? ለራስሽ ክብር የለሽም እንዴ? በቃ አልፈልግም ውጪልኝ፣ አንቺ ነሽ ደስታዬን እያደፈረሽ ያለሽው አለችሽ አይደል እንዴ? በቃ ውጪ፣ ታያት በቃ ልጅቷን ህይወቷንም ታይላት በቃ። ነገር ላስረዳሽ ነው ረድቼዋለሁ። በምን አይነት ሀሳብ እዛ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ሲሰማው ሀሳብ ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ። ሰምተሽኛል አይደለ? እንዳትደውይልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተም ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋም ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸው ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ውይ ሩታ አሁን እኮ ያልገባሽ ነገር ማለት ነው አብርሽም እኮ ጥፋት አለበት፣ ችግር አለበት። ምክንያቱም ኮስተር ብሎ እውነት ይሄንን ትዳር ይፈልገዋልም አይፈልገውም። ግን የእውነት ቢፈልግ ኖሮ ኮስተር ብሎ ራሱን አስከብሮ በቃ ሄርሜላ ንጹህ እህቴ ነሽ ወይንም ንጹህ ጓደኛዬ ነሽ፣ ግን በቃ ባለቤቴ ደስተኛ አይደለችም እና በቃ ይሄን ነገር ብናቆመው ጥሩ ነው። በቃ ሰላም መሆንሽን መደዋወል ካለብን ማየትም ካለብኝ በሶሻል ሚዲያ እንገናኛለን፣ እንተያያለን፣ አለቀ። ከዛ ውጪ ግን ያለንን ቅርበት መቀነስ አለብን ብሎ በግልጽ መናገር አይችልም። ልጁ ደንዝዟት ሲጀመር። እንደኔ ግን ሩታ እንደውም ሄርሜላን ከሱ ማራቅ የምትችይው ከአብርሽ ጋር ስትሆኚ ብቻ ነው። ያለበዛች ሴት የምትርቅ ሰው አይደለችም። በቃ ምንም ቢባል የሚገባት አይነት ሰው አይደለችም ሄርሜላ። አልተገናኘው አልመጣም ምንም እኔ ጋር በቃ ምንም አይነት የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ፣ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለ የሚናደደው የኔን ሰላም ማግኘት አላቅም። ሁሉም እየደወለ ወይም ደግሞ እየመጣ ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ አይደለ? ወይ አንዴ እኔ አይደል እንዴ ሩታ የጠራሁሽ? እኔ ነኝ እኮ እሱ ይኸውልሽ ይቅርታ አልጠይቀው ነው የጠራሁት። ማናገራችሁ። ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ። በቃ አንቺ እኔ ማየት አልፈልግም። አንቺ ሁሉም ነገር እስቲ እንደው አሁን እንኳን ገብቶሽ ከህይወታቸው ትወጫለሽ ብዬ ተስፋ አደርጋለሁ ሄርሜላ። ጌታን እኔ በጣም ብዙ ሰው ነው የሚናገርሽ መብራን እንዴ። በቃ ታያቸው፣ ልጆቹን ታያቸው፣ ኑሯቸውን ይኑሩበት። አንቺ አይገባሽም እንዴ? አንቺ የራስሽ የሆነ ህይወት የለሽም? ሌላ ባልፈልጊ በቃ እንዴ። ባለትዳር እኮ ነው እሱ። ታያቸው በቃ ያንቺ መኖር ነው በቃ የሩታን እንደዚህ የሚያደርጋት። ስለዚህ ታያት በቃ ልጅቷን፣ ባሏንም ታይላት በቃ እንዴ። እዚህ ጋር ምንድነው ይሄ? እባብም እኮ ቆዳው ያምራል አይደለ እንዴ? መተሽ እዚህ ጋር ምስኪን እንደሆንሽ ለሱ ጥሩ እንደምታስሚ ምናምን አክት ታደርጊያለሽ፣ ምን ታደርጊያለሽ። ከዛን ዞር ብለሽ ደግሞ የምታደርጊው አንቺ
ሩታ ሳትሆን ሚስት አንቺ ሚስት እንደሆንሽ ነው ስለሱ አክት የምታደርጊው። ከሩታ በላይ ነው ለሱ ተጨናቂ የሆንሽው። ከእናትና ከአባት ልጁ ራሱ ማለት ነው ከእህቱ ከገዛ ከእናቱ ልጅ ከእህቱ ራሱ እኮ እኔ የበለጠ ለሱ አስብለታለሁ እያልሽ ነው ሄርሜላ እንዴ። ትናንትና አውቀሽው ምንድነው እንደዚህ ስፍስፍ ማለት አላማሽ ሌላ ካልሆነ በስተቀር እተት ዳግመኛ እንዳትደውይልኝ በቃ አንቺ እኔ ማየት አልፈልግም። አንቺ ሁሉም ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥሬሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች። ሩታ ብቻችንን ሁሌም አጋጣሚ ቆይ ለምን ናቸው እና ሆን ብዬ ነው እሷ ሩም ውስጥ አሁን እኮ አብርሽ አይደለም እዚህ ጋር ጥፋተኛ። ሲጀመር አላማሽ ታርጌትሽ የመጨረሻ ታርጌትሽ ሄርሜላ ሁለቱ ሰላም መሆናቸውን አየሽ። በሁለት ነው በሶስት ቪዲዮ ሰላም መሆናቸውን አይሽ። በዚሁ ከቀጠለ ደግሞ በመሃላቸው ሰላም መፈጠሩን ስለምታቂ ስለታየሽ እንዴት አርግቼ ይሄንን ሰላም ላደፍርሰው ነው አላማሽ። ይኸው ተሳክቶልሻል። የጀመርሽውን ጨርሺ። ይኸውልህ ሆን ብዬ ለምን አደርጋለሁ? ቆይ እንነጋገር። በይቅርታ መሸፈን ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ። ምንድነው እየሆንኩኝ ያለሁት? ምን አይነት ስራ ነው እየሰራ ያለው? በቃ አሁን ሩታ እግዚአብሔርን መናገር የፈለኩት ነው በቃ የነገረቻት። ጌታን ምንድነው እያደረኩ ያለው ብለሽ ራስሽን ዞር ብለሽ ለማየት ሞክሪ። ጌታን በቃ እስቲ እኔ በሩታ ቦታ ብሆን ሩታ አብርሽን እንደዛ ብታደርግብኝ ምንድነው ሊሰማኝ የሚችለው? እንዴት ነው ልሰበር የምችለው? ይሄ ነገር እኮ በይቅርታ የሚጠገን ነገር አይደለም። ሩታ በኔ ቦታ ሆና እኔ በሩታ ቦታ ሆኜ ብለሽ ራስሽን አስቢው እና ሩታ መታብርሽን አንቺ የምታደርጊውን ድርጊት ሁሉ ብታደርግ እንዴት ነው ልትሆኚ የምትችው? ትላንትና ባለፈው ዕለት የሰራሽው ቪዲዮ ላይ አንዷ መታ እንግዲህ ፕራንክ ነው ነገርየው እንደዛ ስትስመው ምናምን ምን ያህል ነው የተቃጠልሽው ማለት ነው። ያውን ባልሽ ሳይሆን ጉንጭህን አሳልፈ ሰጠህ ነው ያልሽው ምታስታውሺ ከሆነ ማለት ነው። ለምን ተሳመ ብለሽ እንዲህ ነው ያንገበገበሽ? እስቲ አንቺ እስከዛሬ የሰራሻቸውን ከሱ ጋር ያደረግሻቸውን ቪዲዮዎች ሁሉ ወደ ኋላ ዞር ብለሽ ተመልሰሽ እና ሩታ ምን ያህል እንደተጎዳች የዘፋት መረዳት ትችያለሽ። ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ። ምንድነው እየሆንኩኝ ያለሁት? ምን አይነት ስራ ነው እየሰራ ያለሁት? ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት? ይሄ ነገር ተገቢ ነው ወይ? ስነ ስርዓት ነው ወይ ማለት ልመጂ፣ ራስሽን ጠይቂ። ከዛ በኋላ ሰው በሚያሳይሽ ነገር ሰው ተናዶ ሲናገርሽ እኔ ብቻ አይደለም ተናድጄ፣ እኔ እኮ የነገሩ ባለቤት ነኝ። ተናድጄ ብናገርሽ ሊገርምሽ አይገባም። ሌላ ሰው አልፎ እየተናገረሽ አንቺ ኖርማል ነው አንቺ ይዝ ቀላል ነው በጣም እንዴ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው። ገብቶሻል? እሺ አሁን እዚህ ጋር ቆሞ ያዳመጠሽ ሁሉ አንቺ ተናገርሽ ሁሉ ልክ ነው ማለት አይደለም። ስለኔ በዚህ ልክ ልታወሪ አትችይም። አንዴ ቢያንስ አዳምጪ። እንደዛ ካልሽ ደግሞ እውነታው ሌላ ነው የምትይ ከሆነ ደግሞ ሰው የሚያየውን ነው የሚያምነው አይደል እንዴ? አንቺ በውስጥሽ ያለውን ወይም አብርሃም ልብ ውስጥ ያለውን ነገር ፈጣሪ ነው የሚያውቀው እንጂ ሰው አይደለም። እናንተም ብላችሁታል፣ ሰው የሚያየውን ነው የሚያምነው ብላችኋል አይደል? ሰው እንዲያምንኛ እንድናምን ብላችሁ አይደል እንዴ እንደዚህ አይነት ነገር የምትሰሩት? ስለዚህ እኛም የምናየውን ነው የምናምነው። ሩታን ብትሆን ያየችውን ነው የምታምነው ማለት ነው። ድርጊትሽ፣ ተግባርሽ ሌላ ታሪክ ነው። እዚህ ጋር ደግሞ መተሽ አይ እኛ በውስጣችን ይሄን አይደለም የምናስበው እኛ ኖርማል ነን እንደዚህ እንደዚህ ብሎ ኖርማል የለም። ሁሉ አንቺ ተናገርሽ ሁሉ ልክ ነው ማለት አይደለም። ስለኔ በዚህ ልክ ልታወሪ አትችይም። አንዴ ቢያንስ አዳምጪኝ እሺ። አንቺ ተግባርሽን እስካየሁኝ ድረስ በደንብ አድርጌ ነው የምናገረው አይደለም። ቢያንስ ተረጋግተን ለመነጋገር እንሞክር። አሁን ምንም ነገር አስቤ አይደለም፣ መጥፎ ነገር አስቤ አይደለም። ቢያንስ እንደማመጥ ትናንትና የተፈጠረውን ነገር ላስረዳሽ ነው። በቃ በዛ ታይም ስለመጣሽ ነገሮች አልገባትም ብዬ ስላሰብኩኝ ነው ይቅርታ ልጠይቅሽ የመጣሁት እንጂ እንደዚህ አይነት መጥፎ ነገር እንደዚህ አይነት ትናንትና እንዲህ ተፈጥሮ ነበር እንድትይኝ አይደለም። ከዛ ባለፈ ስለኔ ማንነትም ስለኔ ምን መሆን እንዳለብኝም እንድትነግሪኝም አይደለም። ራሴን በራሴ በማውቀው ልክ አውቀዋለሁ። በቃ ካወቅሽ ጥሩ ነው። ስለዚህ አንቺ ማንነትሽን አይደለ እዚህ ጋር ይጠቅምሻል ብዬ ያደረግሽልን ያለሽው ጥሩ ነው። እኔ አንቺ ምንም ነገር የሚጠቅመኝም ነገር የለም። የሚጠቅመኝም አይደለም። አንቺ ተጠቀመሽ ይጥቀምሽ። ካሁን በኋላ ግን እባክሽን አትደውይልኝ እሺ? ሩታ ላይ ይቅርታ እኮ ነው የደወለችልሽ አይደል እንዴ?
ስሚኝ ቆይ አንዴ ቢያንስ ቆይ አንዴ ሁሌ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው ምናምን። አሁን እዚች ጋር ይቅርታ ልጠይቅሽ ነው የመጣሁት እያልኩሽ ነው። በቃ የተፈጠረውን ነገር ላስረዳሽ ነው እየሞከርኩ ያለሁት። ወይስ ሌላ ነገር ያናደደሽ ነገር አለ? ለምንድን ነው እንደዚህ የምትሆኚው? እሺ ቢያንስ ስነ ስርዓት ባለው መልኩ እንነጋገር። በይቅርታ መሸፈን አልረጋጋም። አንዴ ልንገርሽ፣ ሁሌ ለምንድን ነው እንደዚህ ንዴት የምትይው? ቆይ አንዴ ልታዳምጪኝ ሞክሪ። ጥሩ ነገር አድርገሽ እንደሆነ ነው እንዴ አስበሽ? እኔ እንደዚህ በዛ ታይም ተናደሽ ስለነበረ ነው። አሁን ቢያንስ ተረጋግተሻል። ቢያንስ አድሯል ነገሩ። ተረጋግተሽ ልታዳምጪኝ ቢያንስ ሞክሪ። አሁንም ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለሁት። ላስረዳሽ የሞከርኩት እንደዚህ አይነት መልስ እንድትሰጪኝ አይደለም። በዚህ መንገድ ነው እንደ ሄርሜላ ነገሮችን የምታስተካክዩ? ስራሽ ሁሉ ሰውን የሚያበሽቅ፣ ሰውን የሚያናድድ፣ ሰውን ተስፋ የሚያስቆርጥ ስራ እየሰራሽ ነው። ነገሮችን በዚህ መንገድ ነው ማስተካከል የምትችይው? በዚህ መንገድ ነው አብርሽን ደስተኛ ማድረግ የምትችይው? እንግዲህ እሱን ደስተኛ ማድረግ ነው የምፈልገው ትያለሻል። በዚህ መንገድ ነው እሱን ደስተኛ የምታደርጊው? እዚህ ጋር ትመጫለሽ፣ ሩታን የሚያናድድ ነገር ታደርጊያለሽ ሁሉ ጊዜ። እስቲ በእያንዳንዱ ቪዲዮ እስቲ እሷን የማያናድድ እሷን የሚያይነካ ነገር ሰርቻለሁ ብለሽ አውጪ። ሁሉ ጊዜም ለአብርሽ ሐሳቢ መስለሽ ግን ሩታን የሚጎዳ ነገር ነው ሁሉ ጊዜም የምታደርጊው ማለት ነው። በዚህ መንገድ አይደለም ነገሮችን ማስተካከል የምትችይው። እያደረገሽ ላስተካክል ነው ሁሌ ላስተካክል ነው አታስመስይ በእናትሽ። የምር በጣም ነው እኔ ለመረጋጋት ሞክሪ። ስለሚደብረኝ እኮ ነው። እሺ በቃ ችግር የለውም። የምር በጣም ይደብረኛል። እንደዚህ አይነት ሰው አይመቸኝም። ለማስረዳት እየሞከርኩ አንቺ እንደማትናገሪኝ ሆን ብላችሁ እያደረጋችሁ ሆን ብዬ ማስረዳት ሲነገር ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እንዴ እያደረክ ያለኸው? እኔ እያወራሁሽ ያለሁት ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለነው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ይጋል ጨፍረልክ ወይ የሆነ ነገር ላድርግልህ። ምንም ነገር አልፈልግም ያለው በጌታ አላዛዘኝ ነው ማለት ፈልግ ነው። ዝም ብለክ ነው የሆነ ማታውቀውን ሰው ነው ሰላም እያልክ የምትመስለው። እሺ በስተክል ቀር ሄርሜላ ታስቀያለሽ። አሁን እንደው እውነት አንቺ ተጸጽተሽ ነው? ከልብሽ ተጸጽተሽ ነው? አሁንም ቢሆን እያስመሰልሽ ነው ያለሽው ሲጀመር። አሁንም እኮ ተመልሰሽ እዛው ጭቃ ውስጥ እኮ እየተነገርሽ ነው። እዚህ ጋር መጥፎ ነገር አስቤ አይደለም ትያለሽ። ተግባርሽ፣ ሁኔታሽ፣ ድርጊትሽ፣ እንቅስቃሴዎችሽ ሁሉ ግን ሰውን የሚያቃጥሉና ሚስት የተባለችውን ሩታን የበለጠ የሚያበሽቅ የበለጠ የሚያርቅ ነገር ነው የምታደርጊው። በቃ ምንም ደስ አይልም ስራሽ ሁሉ። ስለዚህ ይቅርታ አድርግልኛል። እሺ የምርክ ነው? እሺ ልበክ ይቅርታ ካደረገልኝ ቢያንስ ትንሽ ፈገግ በልልኝ። ያምሻል? የምሬን ነው። እሺ ሳቅልኝ። እሺ ወይ የሆነ ነገር ወይ ላስቀክ ፍቃደኛ ሆነልኝ። ፊት እንደዚህ አታኩሳት ነው። እሺ የኔ የዋህ በጣም አመሰግናለሁ። ጌታን ታስፈራ ነበረ ስትመጣ፣ ጨንቆኝ ነበር በጣም። አሁን እንደዚህ ነው ጌታ ምስክሬ ነው። ፊትህን ዘብዝበዋል እኮ። እሺ አሁን እንሂድ በቃ። የት ነው የምትሄደው? አይደለም ቆይ እንዴ አንተን ብቻ አይደለም ይቅርታ የምጠይቀው። ማን ነው ፈረ? አንተን ይቅርታ ጠየቅኩ። በዛ ታይም ደግሞ የከፋው ሰው አለ። ያንንም ሰው እኔ ይቅርታ ለመጠየቅ ያንተ ይቅርታ ልብ እንዳለክ ሆኖ ሳለ ምክንያቱም በዛ ታይም በጣም ይቅርታ አሁን ለዚህ ብቻ ነው የጠራሽው? አሁን ልብህን እንድታነጻው ፈልጋለሁ። ምንም መጥፎ ነገር አስቤ አይደለም ይሄን ነገር ያደረኩት። ይሄን ነገር እኮ ማሰብ የነበረው መጀመሪያ ነው። ነገሮችን አብርሽ እውነቱን ነው። ይሄን ነገር ማሰብ የነበረብሽ መጀመሪያ ነበር። እንደዚህ አይነት ነገር ስታስቢ ኦዲየንሱስ ምን ሊያስብ ይችላል? ብቻ በቃ የሚያየው ሰው ይሄን ቪዲዮ ሩታ እንደምታየው ታውቂያለሽ አይደል እንዴ? እና ይሄን ነገር ስታየውስ ምን ልታስብ ትችላለች የሚለውን ነገር መጀመሪያ ነበር ማሰብ የነበረብሽ። ፈልገሽ ባትሰሪው ኖሮ አሁን ይቅርታ አትጠይቂም ነበር። ሲጀመር አስበሽበት ነው ሁሉንም ነገር ያደረግሽው። እኔ እንጃ ምንም ቢፈጠር ግን አንቺን ለመረዳት አልችልም። በጣም ከባድ ሰው ነሽ ሄርሜላ። እኮ አብርሽ ሁሌ በጥንቃቄ ሁሌ ባሰብነው ልክ አይደለም የምንኖረው። አንዳንዴ ያላሰብነው ነገር ይፈጠራል። አንዳንዴ ስህተት ይፈጠራል አይደል?
በቃ ልክ ነን ብለን ያሰብነው ነገር ወይም ደግሞ ለሆነ ሰው መልስ ነው ብለን ያሰብነው ነገር ትክክል ባልሆነ መልኩ ሄደ። ባሰብነው ልክ አልሄደልንም ሁላችንም እና እኔ ደግሞ እንደዚህ እንዲደብርህም አልፈልግም። ማለት መሆን ያለብኝን ሆናለሁ እንጂ እንደዚህ ደብሮክ እንደዚህ ተጨንቀቅ እንደዚህ የሚያስጠላ ስሜት እንዲሰማ ካልፈልግም። በእኔ ምክንያት በተለይ በእኔ ምክንያት ታውቃለህ፣ ከዚህ በፊት አይደለም በሁሉም ሰው ምክንያት ነው። በቃ አንቺ ብቻ አይደለሽም ቦታው ላይ ነበርሽ አይደል? ሁሉም ሰው ነበር። በቃ የተቀየምኩትም ሁሉንም ሰው ነው እንጂ አንቺን ብቻ ለይቼ የተቀየምኩት ወይንም እንትን ያልኩት ነገር የለም። በቃ አሁን ግን ሁሉም ሰው እንዴት ነው ከአንቺ ጋር ያለውን ነገር በቃ ኦዲየንስ ማወቅ አለበት ምናምን ነገር አሉኝ እና ምን ብዬ ነው እምቢስ ምላቸው እነሱን? ወይ ሄርሜላ ነገርሽ ሁሉ ግራ ያጋባል። ጌታ ሆይ ሲጀመር ከመጀመሪያው ጀምሮ ኦዲየንሱ ብዙ ነገር እየተናገረ ነው የመጣው። ግን ጆሮ ዳባ ልበስ ብለሽ ምንም እንዳልሰማ ምንም እንደማይመስልሽ ሆነሽ ነው እዚህ የደረስሽው አይደለ እንዴ? አሁን ነገሮቹ እየተፋፋሙ ሲመጡ አሁን ይቅርታ እንደዚህ ነገር እንዲፈጠር አልፈልግም እንደዚህ ብትይ ምን ጥቅም አለው? ሲጀመር ከመጀመሪያ የምታደርጊው ነገር እኮ መጨረሻው ይሄ እንደሚሆን ግልጽ ነው። ከዛ እሺ ብያቸው ያን ሀሳብ አንቺ አድርጌ የተባልሽው ስለ የተባልሽው ሁሉ ነው እንዴ መስራት ያለብሽ? አይ እንደዛ አይደለም ግን እና ፈደ ይሄ ነገር ይፈጠራል ብዬ አላሰብኩም። በጣም ይቅርታ። ስለዚህ ገባ አይደለ? ምንም እንድታስረዳኝ አልፈልግም። ሲጀመር አንተ ህይወት ላይ ምንም አይነት ገደብ የለህም። ማንም እንደፈለገ መጥቶ ሲገባ ሲወጣ እንደፈለገ ሲሆን ካንተ ጋር ኖርማል ነው። ቆይ ተረጋጊ። ቆይ ልንገርሽ አንዴ ልንገርሽ። ሁሌ ለምንድን ነው እንደዚህ ንዴት